አንዳንድ ጊዜ በብዙ ድካም ውስጥ ያለፍነውን ትላንት በምንለው ደብዛዛ ቀናችን ውስጥ የተደበቀውን እኛነታችንን የሚያበረቱ አዲስ ዛሬዎች ሲፈጠሩ አወራችንን አራግፈን ብድግ እንላለን። አዲስ ቀን፣ አዲስ ተስፋ፣ አዲስ ህይወት፣ አዲስ መንገድ፣ አዲስ ጉልበትና ብርታት ይከበናል። ድጋሚ የማንወድቅ፣ ድጋሚ የማንሰበር፣ ድጋሚ ተስፋችን የማይደበዝዝ ይመስለናል። እናም ሙሉ ኃይላችንን እዛ ስሜት ላይ እንጥላለን። እውነታው ግን እንደዛ አይደለም። ቃሎች ሁሉ ህይወት አይዘሩም። ፍቅሮች ሁሉ ስራ አይኖራቸውም። ተስፋዎች ሁሉ ነገን ያውቃሉ ማለት አይደለም። ጥበቃዎች ሁሉ ፍጻሜያቸውን ማግኘት ላይሆን ይችላል። እርግጠኛ የመሆን ስሜት ሁሉ እርግጥ አይሆንም። ሁሉም ነገር ድንገት ከአይን ስር ይከስማል። ትዝታ ብቻ ሆኖ ይቀራል። በመፍዘዝ ውስጥ አሻግረው የሚያዩት ውብ ትላንት ትውስታ ሆኖ ይቀራል። እናም ምንም እርግጠኛ የሆነ ነገር የለም። ከትላንት ህይወታችሁ ተማሩ። ሁሉም ነገር በነበረበት አይቆይም። ትላንት የተባለ ሁሉ ዛሬ ላይ ራሱን አይደግምም። እርግጠኛነታችሁ ድንገት ሲከስም ምክንያት እንኳን አይሰጣችሁ። እንዲህ ማሰብ ብቻ ነው ከልብ ስብራት አስቀድሞ የሚጠብቅ ብቸኛው ዋስትና። ልባችሁን ጠብቁ።